ክርስቲያን በመሆን ብቻ እየበረሩ በማገልገል ያለ መንፈስ ቅዱስ ምሪት፣ ያለ መንፈስ ቅዱስ ድምፅ፣ መንፈስ ቅዱስ ሙላት ሳይሆን የመንደር መንፈስ ይዞ ስንት ሰው አለ? ስንት የአገልጋይ ሚስቶች አሉ? በሕያው እግዚአብሔር ፊት ነው የማወራው። ስንት አገልጋዮች አሉ ያለ መንፈስ ቅዱስ የሚሮጡ የመንደር መንፈስ ይዘው የሚበሩ። ይሄ ነገር በኢየሱስ ስም ጥፋትን ለማጉላት ጥፋትን ለማንሳት አይደለም። በኢየሱስ ስም ይራገፍ። በኢየሱስ ስም ከቤተ ክርስቲያን ላይ ይራገፍ። ቤተ ክርስቲያን በመንፈስ ቅዱስ ልታገኝ የሚገባውን ልዕልና ሁሉ። ሰላም ቅዱሳን፣ በመላው ዓለም ላይ የምትገኙ የእግዚአብሔር ቤተሰቦች፣ ይሄ አባባል የተለመደ አይነት ነው ወይም የተለመደ ይመስላል። ግን ያው እውነታው በመላው ዓለም ላይ የምትገኙ የእግዚአብሔር ቤተሰቦች ስለሆናችሁ ነው። በክርስቶስ ኢየሱስ ያመናችሁ ሁሉ የእግዚአብሔር ወገኖች ስለሆናችሁ በማስተዋል የሚባል የሰላምታ አይነት ነው። ሰላም ሁሉ ለእናንተ ይሁን። ሰው ከራሱ ምንም የለውም፣ ግን እግዚአብሔር በሰጠው ነገር አንዱ ለአንዱ ጠቃሚ ነው እና እስቲ የእግዚአብሔርን ሀሳብ ስለ መንፈስ ቅዱስ እንነጋገር። የዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 5 ጀምሮ ክርስቶስ ኢየሱስ በምድር ላይ የነበረውን ቆይታ ጨርሶ ሊሄድ በነበረ ሰዓት ላይ ምን ይላቸዋል? በጣም አዘኑ። አብረውት የነበሩት ደቀ መዛሙርቶቹ በጣም አዘኑ። ከዛም ደግሞ ከሀዘናቸው የተነሳ መናገር ራሱ እስከማይችሉ ድረስ ዝም አሉ። በቃ ሊለያቸው ስለሆነ ጌታ በዛ ተከፉና ማለት ነው። እና ክርስቶስ ኢየሱስ ደግሞ ምን አላቸው? እኔ ብሄድ ይሻላችኋል፣ አጽናኙ ይመጣል፣ ወደ እውነት ሁሉ ይመራል፣ ስለ ጽድቅና ስለ ፍርድ ይናገራል፣ ስለ ፍርድና ስለ ጽድቅ ይናገራል። ስለዚህ እኔ ብሄድ ይሻላችኋል፣ አጽናኙ ይመጣላችኋል እያለ ክርስቶስ ኢየሱስ ተናገረ። ይሄ አጽናኝ የተባለው ይሄ ወደ እውነት ሁሉ የሚመራው ማን ነው? መንፈስ ቅዱስ ነው። ይሄ መንፈስ ቅዱስ ዛሬ በህይወታችሁ ምን ያህል እየሰራ ነው? ምን ያህል አእምሯችሁን ተቆጣጥሯል? ምን ያህልስ በህይወታችሁ ላይ እየጋበዛችሁት ወደ እናንተ ህይወት ውስጥ ገብቶ ስራውን እንዲሰራ ምን ያህልስ ፈቅዳችሁለታል? ምክንያቱም ብዙ ጊዜ አሁን የሚታየው ነገር ምንድን ነው? ሰዎች በራሳቸው ማስተዋል ይንቀሳቀሳሉ። እንደገና ደግሞ ክርስቲያን ስለሆኑ ወይም ደግሞ ጴንጤ ስለሆኑ ብቻ እያንዳንዱ ያሰቡት ሀሳብ፣ የሚያደርጉት ነገር፣ በውስጣቸው የሚሰማቸው ነገር በሙሉ ከመንፈስ ቅዱስ እንደሆነ የሚያስቡ አሉ፣ ሚስቱ አሉ፣ የማያስተውሉ እጅግ በጣም በርካታ ክርስቲያኖች አሉ። ለምን ወደ ህይወታቸው መንፈስ ቅዱስን አይጠሩም? አይጋብዙም? ታስፈልገኛለና ትመራለህ የተባልከው ወደ እውነት የምትመራው ስለ ፍርድ ስለ ጽድቅ የምታስተምረው የምታጽናናው መንፈስ ቅዱስ እና ወደ ህይወቴ ብለው ይሄ አንድ ራሱን የቻለ የሆነውን መንፈስ ቅዱስን። ምክንያቱም እግዚአብሔር እንዴት ነው? አንድም ነው ሶስትም ነው አይደለም? ከሶስትነቱ ውስጥ አንዱ መንፈስ ቅዱስ ነው። ራሱ ጌታ ቢሆንም ራሱ መለኮት ቢሆንም አንድም ሶስትም ስለሆነ እና ይሄ ወደ ምድር የመጣው ወደ ክርስቶስ ሲሄድ፣ ክርስቶስ ወደ አባቱ ወደ እግዚአብሔር ሲሄድ፣ ወደ ምድር ደግሞ ወደኛ የተላከው መንፈስ ቅዱስን ምን ያህል ወደ ህይወታችሁ እየጋበዛችሁ ነው? ክርስቲያን ስለሆኑ ብቻ ሰዎች ጋራንትድ አይደሉም። ትጋት ያስፈልጋል፣ ማስተዋል ያስፈልጋል፣ እውቅና ያስፈልጋል። ለክርስቶስ ኢየሱስ መንፈስ ወይም ደግሞ ለመንፈስ ቅዱስ ለጌታ መንፈስ ቅዱስ እውቅና መስጠት ያስፈልጋል። ታስፈልገኛለና ወደ ህይወቴ ብሎ ህይወታችሁን እንዲቆጣጠር ያጽናናል የተባለው እንዲያጽናናችሁ እንዲመራችሁ ምን ማድረግ ያስፈልጋል? መጋበዝ ያስፈልጋል ወደ ህይወታችሁ። ምን ያህሎቻችሁ ዛሬ መንፈስ ቅዱስን ወደ ህይወታችሁ እየጋበዛችሁ ነው? ምን ያህላችሁ አይምሯችሁ በመንፈስ ቅዱስ ሻርፕ የሆነ ነው? ምን ያህሎቻችሁ ከመንደር መንፈስ ካደጋችሁበት መንፈስ ከግል አስተሳሰባችሁ ከግል አመለካከታችሁ ከግል እውቀታችሁ ወጥታችሁ በመንፈስ ቅዱስ ሙላት ውስጥ በመንፈስ ቅዱስ በእናንተ ላይ እንዲሰራ እንዲንቀሳቀስ እንዲቆጣጠራችሁ ሀሳባችሁን እንዲቆጣጠር የእግዚአብሔርን ሀሳብ ወደ እናንተ እንዲያመጣ ወደ እናንተ ያመጣውን የእግዚአብሔርን ሀሳብ እንድታስተጋቡ
እንደገና ደግሞ በህይወታችሁ ውስጥ ምን ያህል በመንፈስ ቅዱስ ይሄ አጽናኝ የተባለው መንፈስ ቅዱስ ወደ ህይወታችሁ መጥቶስ ምን ያህል እየተጽናናችሁበት ነው? ምን ያህልስ እየጋበዛችሁ ነው ወደ ህይወታችሁ? በዚህ ምድር ሳላችሁ የተለያየ በህይወታችሁ የሚያልፈውን ነገር ልትቋቋሙ የምትችሉት ልትጽናኑ የምትችሉት የውስጥ ጥንካሬ፣ የውስጥ እረፍት፣ የውስጥ ሰላም፣ የውስጥ ሙላት፣ የውስጥ የጸና ከእግዚአብሔር ጋር ህብረት፣ ደስታ ልታገኙ የምትችሉት ከዚህ መንፈስ ቅዱስ ጋር ህብረት ስታደርጉ ነው። ወደ ጌታ ከመጣችሁ በኋላ ወደ ጌታ ቤት ከተቀላቀላችሁ በኋላ በጌታ ቤት የተወለዳችሁም ደግሞ ከሆናችሁ ይሄንን መንፈስ ቅዱስ ዕለት ተዕለት ወደ ህይወታችሁ ስትጋብዙ ወደ ዕለት ተዕለት እውቅና ስትሰጡት ታስፈልገኛለህ፣ ና ሙላኝ፣ ና ምራኝ፣ ና እርዳኝ፣ ና አስተሳሰቤን ሻርፕ አድርግ፣ ከመንደር መንፈስ አውጣኝ፣ ካደግንበት አስተሳሰብ አውጣኝ፣ የራሴ አእምሮ ክሬት ከሚያደርገው ነገር አውጣኝ። መንፈስ ቅዱስ ሆይ አንተ ሙላኝ፣ አንተ ምራኝ ወደ እውነት ሁሉ። እውነት ማን ነው? ወደ እግዚአብሔር አይደሉነት? ወደ እግዚአብሔር ሐሳብ፣ ከእግዚአብሔር ሐሳብ ጋር መጣበቅ፣ የእግዚአብሔር የልብ ትርታን መስማት። ክርስቲያን ስለተሆነ ሁሉ በአእምሯችሁ የሚመጣ ሐሳብ ሁሉ ከመንፈስ ቅዱስ አይደለም። ምን ያህል ህይወታችሁ ላይ ጋብዛችሁታል? ባላችሁ ህብረት፣ ባላችሁ ከመንፈስ ቅዱስ ጋር ባላችሁ መንፈስ ቅዱስን በህይወታችሁ የመፈለግ የመጠማት ስፍራን በመስጠት መንፈስ ቅዱስን ወደ ህይወታችሁ እንዲመጣ እንዲሰራ በሰጣችሁት ፍቃድ ልክ ነው ህይወታችሁ የተሞላ የሚሆነው በመንፈስ ቅዱስ። ዕለት ተዕለት በመንፈስ ቅዱስ ተሞሉ ይላል የእግዚአብሔር ቃል። በእግዚአብሔር መንፈስ የሚመሩ እነዚህ ምንድን ናቸው ይላል? የእግዚአብሔር ልጆች ናቸው ይላል። በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። በሰፈር መንፈስ የሚመራ አይደለም። በራሱ ባህር የሚመራ አይደለም። ዛሬ ስንት አይነት ክርስቲያን አለ? ስንት አይነት ተናዳፊ ክርስቲያን አለ? ከዚህ እውነት ጋር ወደ እውነት ይመራችኋል የተባለው ወደ እውነት ከእውነት ጋር ያልተገናኘ ክርስቲያን ስንት አለ? የአእምሮ ሴታፕ በእግዚአብሔር መንፈስ ያልተቃኘ አስተሳሰብ፣ ንግግር። የእግዚአብሔር መንፈስ እንደ ባለ አእምሮ ያደርጋል። አእምሮን ሁሉ ያበለጽጋል። የእግዚአብሔር መንፈስ አእምሮን ይባርካል፣ ንግግርን ይባርካል፣ አስተሳሰብን ይባርካል። ከመንደር መንፈስ፣ ከራስ ማስተዋል መንፈስ፣ ካስተዳደግ መንፈስ፣ ይሄ ቅጠል ከበዛበት ፍሬ ከሌለው ጠረኑ ከተበላሸ ከእንደዚህ አይነት ክርስቲያን የሚል ስምን የያዘ ነገር ግን ቆምጣጣ ፍሬን ከሚያፈራ ጣፋጭ ፍሬን ወደሚያፈራ ሊያመጣ የሚችል ከዚህ እውነት ጋር ሊያገናኝ የሚችል ወደ እውነት የሚመራ ከእውነት ጋር ሊያገናኝ የሚችል እሱ ማን ነው? መንፈስ ቅዱስን ዕለት ተዕለት ወደ ህይወታችሁ ስትጠሩ ነው፣ ስትጋብዙ ነው። ክርስቲያን በመሆን ብቻ ያለ ትጋት ዕለት ተዕለት መንፈሱን ካለመፈለግ በራስ ማስተዋል ብቻ መሮጥ፣ በራስ ማስተዋል ብቻ መብረር፣ እንደዛ በሆነበት መንፈስ ቅዱስ በእኔ ይሰራል ብላችሁ እንዳታምኑ። መንፈስ ቅዱስ እየመራኝ ነው ብላችሁ እንዳታምኑ። ትጋት ይፈልጋል። በፊቱ መቆየት ይፈልጋል። ያለ አንተ ምንም ማድረግ አልችልም፣ አንተ ወደ ህይወቴ ካልመጣህ ልቀየር አልችልም፣ ልፈወስ አልችልም፣ በረከት ልሆን አልችልም፣ የምበላ መሆን አልችልም፣ ለሌሎች መዳን ምክንያት መሆን አልችልም። መንፈስ ቅዱስ ሆይ ወደ ህይወቴ ና፣ ወደ እኔ ና ብላችሁ እውቅና በመስጠት መንፈስ ቅዱስን ምን ማድረግ ይኖርባችኋል? ወደ ህይወታችሁ መጋበዝ፣ ማወቅ፣ ማስተዋል፣ መረዳት ያስፈልጋል። ቃሉ የሚጠቅማችሁ መሆን ልትሆኑ ይገባል። ትጋት መጽሐፍ ቅዱስ ላይ ክርስቲያኖች እንዲተጉ ሲተጉ የሚያገኛቸው ብፁዓኖች እንደሆኑ ትጋት እጅግ በጣም ያስፈልጋል። አንዱ ከትጋቶች ውስጥ ዋናና አንዱ ምንድን ነው? መንፈስ ቅዱስ ወደ ህይወታችሁ እንዲመጣ ዕለት ተዕለት በመንፈስ ቅዱስ እንድትሞሉ
በመንፈስ ቅዱስ ምሪት ውስጥ እንድትሆኑ መንፈስ ቅዱስን ወደ ህይወታችሁ መጋበዝ አይምሯችሁን ይባርካል። ለቤተ ክርስቲያን ፈውስ ትሆናላችሁ እና የሚባርክ ህይወት እንዲኖራችሁ ምን መሆን አለባችሁ? ሁል ጊዜ መንፈስ ቅዱስን ወደ ህይወታችሁ የምትጋብዙ የምታስተውሉ መሆን አለባችሁ። ትጋት ወሳኝ ነገር ነው። ያለ ትጋት ክርስቲያን በመሆን ብቻ እየበረሩ በማገልገል ያለ መንፈስ ቅዱስ ምሪት፣ ያለ መንፈስ ቅዱስ ድምፅ፣ መንፈስ ቅዱስ ሙላት ሳይሆን የመንደር መንፈስ ይዞ ስንት ሰው አለ? ስንት የአገልጋይ ሚስቶች አሉ? በሕያው እግዚአብሔር ፊት ነው የማወራው። ስንት አገልጋዮች አሉ ያለ መንፈስ ቅዱስ የሚሮጡ የመንደር መንፈስ ይዘው የሚበሩ። ይሄ ነገር በኢየሱስ ስም ጥፋትን ለማጉላት ጥፋትን ለማንሳት አይደለም። በኢየሱስ ስም ይራገፍ። በኢየሱስ ስም ከቤተ ክርስቲያን ላይ ይራገፍ። ቤተ ክርስቲያን በመንፈስ ቅዱስ ልታገኝ የሚገባውን ልዕልና ሁሉ እንዳታስታውል የሚያደርግ ከመንፈስ ቅዱስ ጋር አብራ እንዳትጓዝ እንዳሰራ ቅጠል የበዛባት እንድትሆን የሚያደርግ ከመንፈስ ቅዱስ ውጭ ዘመኗን የጨረሰ ጠረኗ የከረፋ እንዲሆን ኃይል የሌላት ቤተ ክርስቲያን በየስፍራው እንድትበዛ ያደረገ መንፈስ ቅዱስን አስታውሎ ዕለት ተዕለት ወደ ህይወት የማይጠራ ክርስቲያን ማህበረሰብ ያለሱ ፍሬ ማፍራት እንደማይችሉ ያለሱ ወደዚህ እውነት ወደ እግዚአብሔር እውነት መድረስ እንደማይችሉ ማወቅ እንደማይችሉ ሳይረዱ በራሳቸው ማስተዋል የሚጓዙ በኢየሱስም ይሄ ድካም ከላይ ላይ የተራገፈ ይሁን። ከቤተ ክርስቲያን ላይ የተራገፈ ይሁን። ከአንቺና ካንተ ከቤታችሁ ከዘመናችሁ ከህይወታችሁ ከአገልጋዮች ላይ ይሄ ቅጠል የሆነ መንፈስ ፍሬ የሌለው ያለ መንፈስ ቅዱስ ቃሉን እንደፈለጉ ወደ ቀኝ ወደ ግራ በመናገር ወደ ቀኝ ወደ ግራ እንደፈለጉ በመተርጎም የሚያስሮጥ በአገልጋዮች መሃል ያለ እኔ ብለው በሚሉ ራሳቸውን በሰፈር መንፈስ ኮፍሰው ክርስቲያን ወይም አማኝ ጴንጤ ስለሆኑ ብቻ መንፈስ ቅዱስ በላያቸው ላይ እየሰራ ያለ እየመሰላቸው በራሳቸው ማስተዋል የሚሄዱ በዙሪያቸው ላሉ ለብዙዎች መበተን ምክንያት የሆኑ ለብዙዎች መፈራረስ ምክንያት የሆኑ ራሳቸውን እንደ ጀማሪና እንደ ፈጻሚ ያዩ የሰፈር ትዕቢት፣ የሰፈር ቀመር፣ የሰፈር ዕውቀት፣ የራሳቸውን ዕውቀት፣ የነፍሳቸውን ዕውቀት፣ የስጋቸውን ዕውቀት፣ የመንፈሳቸውን ዕውቀት ይዘው የሚመጡ በኢየሱስ ስም የተራገፈ ይሁን። በኢየሱስ ስም ወደ ማስተዋል ግቡ። ወደ እግዚአብሔር መንፈስ መነካካት። በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል የእግዚአብሔር ቃል ሲናገር። በመንፈስ መመራት ይሆንላት ለቤተ ክርስቲያን። መንፈስ ቅዱስ ወሳኝ ነው ለአማኝ። ዕለት ተዕለት ልንጠማው፣ ዕለት ተዕለት ህይወታችንን ልንሰጠው፣ አገልግሎታችንን ልንሰጠው፣ ቤት አያያዛችንን፣ አስተዳደራችንን፣ ኑሯችንን፣ ከሰዎች ጋር ያለንን ግንኙነት፣ ከቤተ ክርስቲያን ጋር ያለንን ግንኙነት ሁሉ ነገራችንን ልንሰጠው፣ እሱ ሊያስተካክልልን ወደ እውነት ሁሉ እሱ ከፊታችን ሊመራን የሚገባ። እሱ ካልመራን ፍሬያማ መሆን አንችልም። እሱ ካልመራን ባዶዎች ነን፣ ምንም የለንም። ስለዚህ ወደ እውነት ሁሉ የሚመራ ስለ ፍርድ የሚናገር ሰይጣን የተፈረደበት እንደሆነ የዘላለም ቅጣት እንደሚጠብቀው የሚነግረን ወደ እውነት ሁሉ ደግሞ ህይወታችንን ከእግዚአብሔር ጋር እንድንሄድ የሚረዳን የሚያግዘን ይሄ ቅዱስ መንፈስ ሁል ጊዜ ወደ ህይወታችን ሊኖር ሊያስፈልግ ልንጠማው ዕለት ተዕለት ልንጋብዘው ወደ ህይወታችን ያስፈልገናል። ዕለት ተዕለት መቼ ዛሬም አሁንም ነገም በኋላም ሌሊትም
ቀንም በምንሄድበት ስፍራ በምናስበው ነገር በአገልግሎታችን በየትኛውም ነገር መንፈስ ቅዱስ ሆይ ና ሙላኝ፣ ተቆጣጠረኝ፣ አእምሮዬን አንተ ተቆጣጠር። እንደኔ ሀሳብ እንዳልጓዝ፣ እኔ እንደመሰለኝ፣ እኔ እንዳስተዋልኩት፣ እኔ እንደተሰማኝ እንዳልጓዝ፣ ነገር ግን አንተ ነገሮችን ሻርፕ አድርገህ የምትመራ ህይወቴን ተቆጣጠር፣ መንገዴን ተቆጣጠር፣ ነገሬን ተቆጣጠር እንል ዘንድ ምን ይላል? ያስፈልጋል። ለመንፈስ ቅዱስ እውቅና ልንሰጥ ዘንድ ያስፈልጋል። መንፈስ ቅዱስ የርስታችንን መያዣ ጭምር ነው አይልም እንደ እግዚአብሔር ቃል? አህዛብ የዳኑና ያልዳኑ ተብለን እንኳን ልዩነት እኮ በመንፈስ ቅዱስ ነው። መንፈስ ቅዱስ ያለውና መንፈስ ቅዱስ የሌለው። ዛሬ ብዙዎች ላይ መንፈስ ቅዱስ እየሰራ አይደለም። ብዙዎች ወገኖቼ ካለማስተዋል፣ ብዙዎች ወገኖቼ ካለመንቃት መንፈስ ቅዱስ ሁሌ በህይወታቸው አቬለብል እንዲሆን እየጋበዙ አይደለም። ነገር ግን አሁንም አልረፈደም። መንፈስ ቅዱስን ወደ ህይወታችሁ ጥሩ፣ ወደ ዘመናችሁ ጥሩ፣ ወደ ልጆቻችሁ፣ ወደ ቤታችሁ፣ ወደ አስተዳደራችሁ፣ ወደ አገልግሎታችሁ አእምሯችሁን ሻርፕ እንዲያደርግ የተባረከ አእምሮ እንዲኖራችሁ መንፈስ ቅዱስ ያስፈልገናል። ስለዚህ ዛሬ መንፈስ ቅዱስን ወደ ህይወት መጋበዝ፣ መንፈስ ቅዱስን ወደ መጥራት፣ ና አብረኸኝ ሁን፣ ና እኔ አልናገር፣ ና እኔ አልቅደም፣ አንተ ቅደም፣ ና እኔ አላስብ፣ ማስበውን ነገር አንተ ቃኝልኝ፣ የተባረከ አድርገ እንደ እግዚአብሔር ሀሳብ አድርገ መንፈስ ቅዱስ ሆይ ምራኝ ብለን ልንል ያስፈልጋል። በእርግጠኝነት እንደተባረካችሁበት አምናለሁኝ። የጌታ ጸጋና ሰላም ይብዛላችሁ። መንፈስ ቅዱስ ለህይወታችን ወሳኝ ነገር ነው። እግዚአብሔር አምላክ ይባርካችሁ። ላይክ ሼር ማድረግ አትርሱ። ሰብስክራይብ ማድረግ አትርሱ። በተለይ ላይክ ስታደርጉ ለሌላው እንዲደርስ ይሆናል። አለበለዚያ እዚሁ ቻናል ላይ ብቻ ተቀብሮ ይቀራል ማለት ነው። ስለዚህ ሌሎችም ስለ መንፈስ ቅዱስ አስተውለው እንዲነቁ ፕሊዝ ላይክ አድርጉ፣ ሼር አድርጉ ፕሊዝ። በጌታ ፍቅር እለምናችኋለሁ። ተባረኩ። ሰላም ጸጋው ይብዛላችሁ።